ኦርቶዶክስ ቤተክርስቲያን ይሄንም ያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን እንታሳደድ ከሆነ ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት ነው የሚል ደግሞ ሌላ ጥያቄ ለምንድን ነው ኢየሱስን አይደለም ወይ የምናመልከው በቅንነት ነው እኔ የኡነት ኢየሱስን አይደል ወይ እቺ ቤተክርስቲያን የምታመልከው ታዲያ ለምንድን ነው ኢየሱስ ሲባል ሰዎች የሚቆጡ የሚሉ ጥያቄዎች ወደ ውስጤ በጣም እየበዙ መጡ ደሞም እያስመሰከሩልኝ መጡ ማርያም ስቲ ቅዱሳን ስቲ በጣም ደስ ይላቸዋል በመዝሙርሽ መሃል እንግዲህ አምላክ ነው አይደል ዋና ነው አይደል ከሱ በላይ ማን አለ ኢየሱስ ስቲ ግን አንቺ ጴንጤ ሆንሽ እንዴ እስከመባል ደረጃ እየደረሰ ተመጣ ማለት ነው ከዛ በኋላ ስደቱ እየበዛ እኔም ደግሞ ኢየሱስ ላይ ሙጭጭ ይያልኩ የገባኝ አንድ ነገር አለ ስለዚህ ኢየሱስን ልተው አልችልም የህይወቴ መሰረት የመዳኔ መሰረት አጠቃላይ የክርስትና ፋውንዴሽን ኢየሱስ ስለሆነ እሱን ትቶ ህይወት የለም የዘላለም ህይወት የሚባል ስለሌለ እኔ ይሄን እየተረዳው ከመጣሁኝ በኋላ በቃ ግጭት እየተፈጠረ መጣ ማለት ነው የሆነ ቦታ ስጋበዝ ይጮሃሉ ለምሳሌ እዚህ ናዝሬት ስላሴ ቤተክርስቲያን ጋብዘውኝ ሄጄ ነበር በማገለግልበት ወቅት በቃ እኔ እየዘመርኩ ነው እንግዲህ የኔን አርዶስ እያልኩ ነው ከዛ ተነስተው መጡ መጀመሪያ እንገልሻለን ምናምን የሚል ወረቀት ይመጣል ያው በኦርቶዶክስ ቤተክርስቲያን ይሄን ዘምሪልን ምናምን የሚል ወረቀት ይልካሉ በፊት አሁን ተለውጦ እንገልሻለን እናጠፋሻለን አንለቀሽ ምናምን የሚል ወረቀት ከዛ እኔ ጌታዬ አበርታኝ ልቤን አጠንክራልኩ ማለት ነው ከዛ የኔን አርዶስ ማለት ሲጀምር ሞንታርቦ ነው 459 ሞንታርቦ ነው ብዙ ጊዜ በፊት አይተሽኮን እሱን ሄደው ነቀሉት ማለት ከዛ እኔ ድምጽ አልባ ሆንኩኝ ከዛ ወጡና መዝም ለማርያም ማለት ጀመሩ ቸርቹ ድብልቅልቁ ወጣ ማለት ነው ከዛ በኋላ እኔን ሸፍነው ድንጋይ እየወረወሩ ህፃናት ልጆች እውነቴን ነው የምልሽ ምራቅ እየተፉ እኔ እንዲያነጠላቸው ይቻላል ከዛ ግቢ ወጣው ማለት ነውና በተደጋጋሚ እንደዚህ አይነት ነገሮች እየበዙ መጡ ለምሳሌ ዋሽንግተን ዲሲ እኔም ያመንኩትን ነገር ከመናገር ወደ ኋላ አለለም እና በያቅጣጫው ስደቶች መገፋቶች በቃ በተወሰኑ ነበር የጀመረው መጀመሪያ ለቤተክርስቲያኗ ተቆርቋሪ ነን በሚሉ ሰዎች የተጀመረው ነገር እያደገ እኛን እየገፋን እያወጣን እኛም ለመውጣት ሳናስብ ሳንፈልግ ያለቅዳችን ግን እየገፉ አወጡን ማለት ነው ከዛ እኔ አሜሪካን ሀገር ነበርኩኝ ያው ለመጨረሻ ጊዜ በአሜሪካው ሲኖዶስ አሜሪካን ሀገር ስለነበር ማገለግለው ኦፊሻሊ ውግዘት ደረሰብኝ ማለት ነው ኦፊሻል እንግዲህ ቁጭ ብለው አባቶች ብዙ ጊዜ ሰው የሚወገዘው የዶግማቲክ ነገር ላይ ነበር የሚሰብኩ ሰዎች ነበሩና ከዛ በኋላ ግን ኦፊሻሊ ሲኖዶሱ ቁጭ ብሎ አወገዘኝ ማለት ነው